አንተ እኮ ቀልደኛ ነህ። የእውነት አውቃለሁ እኮ በጣም ቀልደኛ ነህ። እኔ ድሮም አውቃለሁ። አታገባትም አይደለ? ጎሽ እባክህ እጇን ልቀቅ አድርገው። ልቀቀው እጇን። ቀልደኛ ነህ አንተ። ቀልድ እኮ ነው የምታውቀው። ጎሽ ልቀቃታ። አልለቃትም። እጄ የገባ ወርቅ አሳልፌ አልሰጥም። እጄ የገባ ወርቅ ነው እንዴ ያልከው? ፀሐይ ነች የእጅ ወርቅ እንዴ? እርሳው እንደ ሁሉን ነገር ፀሐይ እኮ ነች። እኔ ጋር የምትሰራ ነበረች። እማዬ ካሁን በኋላ የልጅሽን ሚስት መጥፎ ነገር እንድትናገሪያት አልፈቅድልሽም። የልጄ ሚስት? የልጄን ያስቻለው ሚስት ፀሐይ? ይህ ነገር እውነት ሆነ እንዴ? እውነት ነው እንዴ? ኧረ ወርቄ ንቂ። ወይኔ ወይኔ! እማይሆንና አታገባትም፣ አታገባትም፣ አታገባትም። ወርቄ እንቅልፍ ላይ ነሽ። ንቂ፣ ንቂ። ፀሐይ አይሆንም። ለአንተ ሚስት አትሆንም፣ አትሆንም። በቃ አትሆንም። እንቅልፍ አይደለም እማዬ፣ ፀሐይን ላገባት ነው። እኔ እንቅልፍ ላይ ነኝ። እኔ ወርቄ ንቂ፣ ወርቄ ንቂ እባክሽ። ወይኔ አይኔም ባይን። አንቺ ፀሐይ፣ አንቺ ያለቃሽን ልጅ ለምን ጨበጥከኝ? ሲጨብጠኝ አትይም እንዴ? ልቀቂው፣ አሁን ልቀቂው እጅሽን። የጮኛዬን እጅ መጨበጥ አልችልም። ባለጌ ስዳደግ አስቻለውን ነው እንደ ጮኛ የምትይው? ደረጃሽ ዝቅተኛ ነው። አንቺ አይመጥንሽም እሱ። ይኸውልሽ ብጤሽን ፈልጊ። ዝቅ ብለሽ ወደ መሬቱ ወርታች ዝቅ ብለሽ። አስቻለው አይመጥንሽም። ደረጃው በጣም ከፍ ነው። የወርቄ ልጅ ነው። አይመጥንሽም። በቃ ለእኔ ባታዝኝም እንዴ? ለራስሽ አታዝኝም እንዴ? ያለ አቅምሽ እዛ ላይ ቅጭት ብትይ ስትወጪ፣ ያለ አቅምሽ ያለ ደረጃሽ። እኔ ነኝ ያለ አቅም የተንጠለጠልኩት እማዬ። ፀሐይ ለእኔ የማትገባ ምርጥ ሴት ነች። ልጄ ፀሐይን ታውቃታለህ አይደለ? ሰራተኛችን እዚህ ቤት እኮ ቀና ልብስ ቤት የምታጥብ እኮ ናት። በደንብ ነው ማውቃት እማዬ፣ በደንብ። በደንብ ካወካት እንዴት አገባታለሁ ብለህ እጇን ትይዛለህ? ማወቄ እኮ ነው እጇን ጨብጬ በድፍረት ይዣት እንድመጣ ያደረገኝ። እንደው እኔም ባታፍር፣ እንደው የሰፈሩን ሰው እንኳ አታፍርም እንዴ? እንዴ ሲያይ ምን ይላል? ንጉሥ አድርጌ ያሳደግኩ ልጅ ከባሪያ ጋር ፍቅር ያዘው ቢባል እንዴት ሰው ምን ይላል? ንጉሥ ለፍቅሩ ሲል ዙፋኑን አሳልፎ ይሰጣል የሚለውን ተረት አልሰማሽው? ሰምቻለሁ። እሱ ተረት ነው በእኔ ላይ እውን የሆነው። እቺም ባሪያ ብለሽ የጠራሻት ሴት እኔ አፈቅራታለሁ። የህይወቴ አጋሬ፣ የልጆቼ እናት እንድትሆን መርጫታለሁ። እኔ ግን የልጄ ሚስት እንድትሆን አልመረጥኳትም። እማዬ አንቺ ማን መራጭ አረገሽ? መምረጥ አይጠበቅብሽም። ምረጭልኝ አላልኩሽም እኮ። ያንተ ህይወት ላይ መወሰን አልችልም? ከልጅነት እስከ እውቀት የመረጥሽልኝ የአንቺ ውሳኔዎች ህይወቴን ያመሰቃቀሉት እንጂ ምንም አልጠቀሙኝም። ካሁን በኋላ ግን በውሳኔ ጣልቃ እንድትገቢ አልፈልግም። አታገባትም፣ አታገባትም። አገባታለሁ። ወደድሽም ጠላሽም አገባታለሁ። አታገባትም፣ አታገባትም፣ አታገባትም። ወይኔ ልቤ! እማዬ፣ እማዬ፣ እማዬ! አንዴ ተስማምተሻል። ሀሳብሽን መቀየር አይቻልም። የሰው ቤት ውስጥ ሰራተኛ ሆኜ ልኖር? እስር ቤት ከመግባት አይሻልም? ለተወሰነ ጊዜ ድምጽሽን ማጥፋት የምትችይበት ቦታ የሰው ቤት ነው። ስለዚህም የሰው ቤት ሰራተኛ ሆኜ እሰራለሁ። ሌላ መደበቂያ ቦታ አለሽ? ሆቴል አርፋለሁ ብትይ እስከ መቼ? ያለሽ አማራጭ አንድ ነው። እሱም ቀን እስኪያልፍ ድረስ የሰው ቤት መስራት። እሺ ፈልጋችሁ ነው? ሌቦች ናችሁ? ኧረ አይደለንም። ፊታችሁ ግን ይመስላል። ደላላን እኮ ነው። ከኔ ጋር በስልክ አውርተን ነበር። አሁን አስታወስኳችሁ። ፊታችሁ ግን ምንም የሰራተኛ አይመስልም። ልክ ነሽ። የሰራተኛ ፊት የለኝም። ትልልቆች ሲያወሩ ህፃናት ጣልቃ አይገቡም። እሺ እኔ ከሱ ጋር እያወራሁ ነው። እሷን ነው ሰራተኛ እንድትሆን ያመጣሃት? አዎ። ምን ሆነሽ ነው ታዲያ እንደዚህ ፍጥን ፍጥን የምትይው? አንገትሽን ደፋ አድርገሽ እመቤቴ እንደማለት ከኔ ጋር ላውራ አላውራሽ ቅድድም ውስጥ ትገቢያለሽ? ደፋር። ይቅርታሽ አንዴ አውርቻት መጣ።
ቆይ ጠብቂኝ። ምን እያረግሽ ነው? ሴትዮዋን ሰምታታል አይደል? እንደ ውሻ እኮ ስታወራኝ የነበረው። እና ምን ይሁን? እኔ እኮ የሰው ልጅ ነኝ። እንደ ውሻ ነው ትሪት መደረግ ያለብኝ? ለወራት ፀሐይ እንዴት ስታወሪያት ነው የነበረው? አክብረሽ አታውቂያለሽ? ንገሪኝ፣ አክብረሽ አታውቂያለሽ ወይ? ሰሚኛለሽ? ሁለት ምርጫ ነው ያለሽ፣ እስር ቤት መግባት ወይ እየተሰደብሽ መስራት። ምርጫ አንቺ ነው። ለምንድን ነው አፍንጫሽን ነፍተሽ ሄድሽው? ይቅርታ አድርጊልኝ። የኔ መቤት በይኝ። በእድሜ ብንቀራረብም በኑሮ እኩያሞች አይደለንም። ትሰሚኛለሽ? በኑሮ በልጥሻለሁ። ምንሽ አይደለሁ? እኩያሽ አይደለሁም። በጣም ጎበዝ። የምከፍልሽ በወር 3000 ብር ነው። ይሄ ጨምሪልኝ ገለመሌ ምናምን አልፈልግም። በቀን 2 ትበያለሽ፣ 5 ሰዓት እና 12 ሰዓት። ከዛ ውጪ ግን አፍሽ ላይ ምግብ የሚባል ነገር ባይ የምትጎርሽበት እጅሽን ነው የምቆርጥልሽ። እሺ። ህልም ነበር። ብታይ በጣም አስፈሪ ህልም ነበረ። ፀሐይ፣ ይህንን ያህል የፈሩት ምን አይነት ህልም ቢሆን ነው? አንቺና አስቻሉት መስሎኛላችሁ። እጅ ለእጅ ተያይዛችሁ ወደ ቤት የምትመጪ ይመስለኛል። ከዛ በኋላ አስቻለው አይኔን እያየ እኔና ፀሐይ ልንጋባ ነው አለ። ያዩት ህልም አሁን የነገሩኝ ከሆነ እውነት ነው፣ ህልም አይደለም እኮ። ህልም ነው። ምንድን ነው ያልሽው? ነው አባዬ፣ ልጆትና እኔ ልንጋባ ነው። እውነትማ ሊሆን አይችልም። እውነት አይደለም፣ በፍጹም ሊሆን አይችልም። እኔማ እምቢ ብዬው ነበረ፣ ግን እሱ አፈቅርሻለሁ በጣም ነው የምወድሽ ምናምን ብሎ አሳመነኝ። አትጋቡ፣ አታደርጊውም። ልጄ አያደርገውም፣ በእውነት አያደርገውም። አድርጎታል። አዩ እኮ አባዬ፣ ያዩትን ነገር አያደርግም ብለው ይከራከራል። አያደርገውም አልኩሽ እኮ። እንዴ ልጄን ምን ብለሽው ነው? በምን አታለሽው ነው? ኧረ እኔ ያላታለልኩትም አባዬ፣ ራሱ ነው እግሬ ላይ ወድቆ አግቢኝ ብሎ የለመነኝ። እኔም ደግሞ እንደዛ እግሬ ላይ ወድቆ ሲለምነኝ አላስችል ብሎኝ እሺ አልኩት። ምን ላድርግ አባዬ? ምን አልሽ? ምን ማድረግ እንደነበረብኝ አላወቅኩም አልሽ? እንዴት ምን ማድረግ እንደነበረብሽ ልንገርሽ? አንተ እኮ የቀብራራ የወርቄ ልጅ ነሽ ማለት ነበረብሽ። አትመጥነኝም፣ አንስሃለሁ ማለት ሲገባሽ፣ አንቺ ግን በሀሳቡ ተስማማሽ። አባዬ ልጆትን ስላላዩት እኮ ነው። እንደዛ ወርቆ አፈቅርሻለሁ ላገባሽ ፈልጋለሁ ሲለኝ ነበር። እሺ ያልሽው? ወንድ ልጅ ሲለምን አያምሩበትም ብዬ እሺ አልኩት። ለምንድን ነው እንደዚህ ለብሰሽ የመጣሽው? አለባበስሽ ስራ ለመቀጠር ሳይሆን ያሰርሽን ባለቤት ለመቀማት ነው የሚመስለው። ምንድን ነው ችግርሽ? ይቅርታ፣ ልብስ ማምጣት የማያስችል ሁኔታ ጋር ነበር። ችግር የለውም። ለነዲያን እሰጠዋለሁ ብዬ ያስቀመጥኩት ልብስ አለ፣ እነሱን እሰጥሻለሁ። አመሰግናለሁ። ይቅርታ አድርጊልኝ። እስካሁን መጥፎ ሴት ነው አይሆንኩብሽ? አዎ መጥፎ ሴት ነው የሆንሽብኝ። ልሆንብሽ አይገባም ነበር። የሰው ልጅ በኑሮ አንዱ ካንዱ ይለያያል። በፈጣሪ አይን ግን ያው ሁላችንም አንድ ነን። በዚህ አባባል ትስማሚያለሽ? አዎ እስማማለሁ። እኔ ግን አልስማማም። እኔና አንቺ በምንም መንገድ ልንመሳሰል አንችልም። አንድ የሚያደርገን ነገር ምን እንደሆነ ታውቂያለሽ? የሰው ልጅ መሆናችን ብቻ። ይቅርታ ግን ዛሬ ነው ያወቅሽኝ። እና መጥፎ ለመሆን ትንሽ ብትጠብቂ አይሻልም ነበር? አመል እያደር ሲገለጥ ነው የሚያምረው። መጥፎ እንደሆንኩኝ ነው እንደምታስቢው? አንቺ ጥሩ እንደሆንሽ ነው እንደምታስቢው? ላንቺማ በጣም ጥሩ ሰው ነኝ። አንቺ ግን ምስጋና ቢስ ስለሆንሽ ታማርሪያለሽ። በህይወቴ ምን እንደምጠላ ታውቂያለሽ? ምን? አፍላፊ የሚካፈት ሰው። ያንቺ አፍላፊነት ደግሞ በጣም ከማስጠላቱ የተነሳ ይኮሰኩሳል። አመዳም ይሆንሽ ልጅ፣ አሁን ቤት የለቀሽ ውጪ።
ውጪልኝ። ይቅርታ አድርጊልኝ፣ አጥፍቻለሁ። ካሁን በኋላ አይለመደኝም። በህይወቴ የምጠላው አንድ ነገር አለ። ምን እንደሆነ ታውቂያለሽ? ምንድነው? ለሰው ልጅ ይቅርታ ማድረግ። አንዴ ላጠፋ ሰው መቼም ቢሆን ይቅርታ ማድረግ አልፈልግም። መቼም። ስለዚህ ልወጣልሽ? ውጪልኝ። አመዳ እወጣልሻለሁ። እንዴ ብታረጊ ነው ልጄን ያታለልሽው? ምን ብታረጊለት ነው ያታለልሽው? በገላሽ አሳምነሽው ነው አይደል? አረ ገላይን አላየው እንዲሁን ያፈቀረኝ። እሱ እንዳለው ከሆነ ከገላሽ ይልቅ ልብሽን ያፈቀርኩት ነው የሚለው። የሚፈቀር ልብ ነው ያለኝ ነው የምትይው? እኔ አይደለሁም ልጆት ነው ያለው። አንቺን ካወቅኩኝ ጀምሮ ህይወቴ ተለወጠ። ወደ ጥሩ ጎዳና መራሽኝ። ላደረግሽልኝ ነገር ሁሉ አመሰግናለሁ፣ አፈቅርሻለሁ አለ። አንቺ ደግሞ አመንሽው? አዎ። ለምንድን ነው የማላምነው? የልጄን ጸባይ አውቀዋለሁ። ንገሪኝ፣ መጀመሪያ ካንቺ ምን ነበር የሚፈልገው? ገላይ። ወንድ ልጅ የሴትን ገላ ለማግኘት ብሎ እዚህ ምድር ላይ ያሉትን በሙሉ ነገሮች ያደርጋል። ከነዛ አሉ ከተባሉ ነገሮች ደግሞ አንዱ ውሸት ነው። አስቻለው ዋሽቶሻል እያሉኝ ነው? አዎ እያልኩሽ ነው። አላምኖትም። አትመኝኝ። እኔ ባታምኝ ምን ቸገረኝ? የምፈልገው ነገር ምን እንደሆነ ታውቂያለሽ? ምን? ነቅተሽ ምን እንደሚደረግ ማየት። እኔ ምን ሳረግሽ ነው የከረምኩት? ስበድልሽ ስጨቁንሽ ነው የኖርኩት። አፈቅርሻለሁ ያለ ወንድ ደግሞ የእሱ ደም የኔ ደም ነው። እኔ የምልሽ ስታስቢው የማን ደም ነው ባስቻለው ደም ስር ውስጥ የሚዘዋወረው? የእርሶ ደም። የኔ ደም ጥሩ ይሆናል ብለሽ እንዴት ልታስብ ይቻልሽ? የወዲት በእኔ ወጣ የተረገመች ነች። አስቻለው ደግሞ በፊት መጥፎ ነበር። አሁን ደግሞ ከአንቺ ጋር ሲሆን ጥሩ ልጅ ሆነ። አዎ ሆኗል። በዚህ ተረት ትሞኛለሽ ብዬ አላስብም ነበር። ለካ ሞኝ ነሽ፣ በጣም ሞኝ ልጅ። አሁን ምንድን ነው የሚሉኝ? ምን እንደምልሽ ታውቂያለሽ? አሁን የልጄን ውሸት ማመን ተይና ራሽን አንቂ። ምን ማድረግ እንዳለብሽ በደንብ አስቢ። አለዛ መጨረሻሽ አያምርም። መቼም ነው የማያምረው። ምን እያረግሽ ነው? ለምንድን ነው የመጣሽው? ሴትዮዋ በጣም ተሳዳቢ ነች። እንደ ሰው ራሱ አቆጥረኝ። በጣም ክፉ ነች። አንቺ እንደ ሰው የሚያስቆጥርሽን ስራ ነበር እስከዛሬ ስትሰሪ የነበረው። ሰራተኛ ስትቀጪ፣ ስታማርሪ፣ ምግብ ስትከለኪ ነበር። አሁን ያንቺ ተራ ሲሆን መረረሽ። እንደ ውሻ እየተሰደብኩ ልኑር? እሱ ነው የምፈልገው? እንደ ውሻ ስትሳደብ የኖርሽው አንቺ ነሽ። አሁን የገጠመችሽ ሴት አንቺ በቀጭኗ ሆንሽ እንጂ ሁሉ ነገራችሁ ተመሳሳይ ነው። እዛ ቤት ውስጥ እየተሰደብኩኝ እንድሰራ ትፈልጋለህ? አልፈልግም። የማይፈለግ ነገር ግን ያረግሽው አንቺ ነሽ። እኔ ምንም ነገር አላደረኩም። መወቀስ ካለብሽ ራስሽ ነሽ የምትወቀሽው። ስማ፣ እየተሰደብኩኝ ከምኖር ብታሰር ነው የምመርጠው። ታሰሪ። ማን እጅሽን ያዘሽ? የመርማሪው ስልክ አለኝ፣ ልደውልለትና ከፈለግሽ እጅሽን ትሰጫለሽ። አትደውልለት። መታሰር የማትፈልጊ ከሆነ ስድቦቿን ችለሽ መኖር አለብሽ። ግዴታ መኖር አለብሽ። ስላላየሃት ነው እንጂ ካፋ የሚወጡ ቃላቶች በቁም ነው የሚያቃጥሉ። ዓለምንና የባልሽን እናት በቁማቸው ስታቃጥይ ነው የኖርሽው። ራስሽ ያስነሳሽው እሳት ነው ራስሽን መልሶ እየለበለበሽ ያለው። ስለዚህ ቻዩ። አስቻለው አይከዳኝም። የልጅን ጸባይ ማቀው እኔ ነኝ። አስቻለው ለሴት ሲል የማያደርገው ነገር የለም። ይልሽ የመጀመሪያው ፍቅረኛው አርግዛ ነበር። ነግሮሻል? አልነገረኝም። እንዴት ይነግርሻል? ልጅቷን አስረግዞ ካላስወረድሽ ብሎ ብር ሰጣታል። እሷ ደግሞ ልጄን አልገልም ብላ ጥላው ጠፋች። አያደርገውም። አድርጎታል። አስቻለው እኮ ነው። እሱ ለማንም አይራራም፣ ለማንም አይራራ። የኔ ምስኪን እንደዛ እያፈቀረችው እሱ ግን አልሆንሽም ብሎ ጥሏት ሄደ። የሰው ልጅ ግን ሰው እንዴት ማሳዘን ይችልበታል? ይሄን እኮ ምስኪን ብቻዋን ያላባት ይሄን ተቸግራ እኮ እያሳደገች ይሆናል። ምን ማለት ሆነ? አባዬ አስቻለው ልጅ አለው እንዴ? የኔ ምስኪን ልጅ የሌለው ነው እንደሚመስልሽ? እኔም አይመስለኝም ነበር፣ ግን አለው። አልነገረሽማ? ይሄን ሁሉ ሚስጥር ደብቆሽ ነበር። አልነገረኝም።
እንዴ ብሎ ጉዱን ይንገርሽ እንዴ? በጣም ሽታም እኮ ነው። ካላመንሽኝ ደግሞ እሱን ጠይቂው። አያደርገውም። ይኸውልሽ ከራስሽ ጋር ማውራቱ ምንም አይጠቅምሽም። ይልቅስ አገባዋለሁ ብለሽ ልብሽን የጣልሽበትን ልጅ ሂጂና ጠይቂው። ከኔ በፊት የነበረችው ፍቅረኛ አርግዛለች ወይ ብለሽ ጠይቂው። ከዛ እውነቱን ይነግርሻል። ፀሐይ የኔ ምስኪን ባላገኘ ነው ብለሽ በጣም ልብሽ ሰፍ ብሎ ነበር አይደል? የሁሉ ህልምሽ ገና ከጅምሩ ገደል በመግባቱ በጣም አዝናለሁ። ግን አስታውሽ፣ እንደዚህ ያማረ ኑሮ ላንቺ አይገባሽም። እንዴ ምን ሰራለሽ እዚህ? ምን ሰራለሽ ቤት ድረስ? ሴትዮ ይቅርታ ልጠይቅሽ ነው የመጣሁት። ይቅርታ አድርጊልኝ የኔ እመቤት። እዛ ከዚህ በፊት ሰው ቤት ሰርቼ ስለማላውቅ ነው። እዛ ውጭልኝ። እኔ እንደዚህ አይነት ነገር አልፈልግም። አመዳም ጥፊ ከዚህ አልፈልግም። ላይሽ ሂጂ። ይቅርታ አድርጊልኝ። ሁለተኛ የለመደኝም የኔ እመቤት፣ ሁለተኛ የለመደኝም። የዛሬም ብቻ። በአንድ ነገር ከተስማማን ይቅርታ አደርግልሻለሁ። እሺ ምንድን ነው ንገሪኝ። ምንም ነገር አደርግልሻለሁ የኔ እመቤት። እግሬ ላይ ወድቀሽ ጉልበቴን እየሳምሽ በደንብ ትለምኝኛለሽ። አለማመንሽ ከተመቸኝ ይቅርታ አደርግልሻለሁ። ምን አሰሚም? እንደ ሴትዮ ደንቆሮ ነሽ? ጉልበቴ ላይ ወድቀሽ ይቅርታ ከጠየቅሽኝ ይቅርታ አደርግልሻለሁ አልኩሽ እኮ። እባክሽ ይቅርታ አድርጊልኝ የኔ እመቤት። እባክሽ እርዳታሽ ያስፈልገኛል። እባክሽ የኔ እመቤት፣ እባክሽ። በህይወቴ ምን እንደሚያስደስተኝ ታውቂያለሽ? ምን? ሰዎችን ማንበርከክ። ሰዎችን ስራ አንበርክኬ ከላይ ወደ ታች ማየት በጣም ነው ደስ የሚያሰኝ። በይተንሻውን ስራሽን ትሰሪያለሽ። እዚህ ቤት መስራት ትፈልጊያለሽ? አዎ እፈልጋለሁ። የምትፈልጊ ከሆነ መስማማት ያለብሽ ነገር አለ። እሺ ምንም ነገር ንገሪኝ፣ እስማማለሁ። ምን ላድርግ? አንድ የዚህ ቤት ከገባሽ በኋላ ያለ እኔ ፍቃድ ስራ መቀየራችን እቀይራለሁ ብለሽ ብታስቢ ግን ትሞቻለሽ። ምን? ስራ የምትፈልጊ ከሆነ በእኔ ሀሳብ መስማማት አለብሽ። እኔ የምትፈልጊውን ስራ ሰጥሻለሁ። አይ አልስማማም ካልሽ ግን ቤቱን ለቀሽ መውጣት ትችያለሽ። ውሳኔው አንቺ ነው። እሺ ባልሽኝ ሀሳብ እስማማለሁ። በጣም ጥሩ። ምን እንደምናደርግ እነግርሻለሁ። አንቺም አሜን እሺ ብለሽ ትቀበያለሽ። እቀበላለሁ። ምን እንዳደርግ ነው የምትፈልጊው? ከኔ ትእዛዝ መቼም ቢሆን እንድትወጪ አልፈልግም። ምንድን ነው ያልኩሽ? ከኔ ትእዛዝ መቼም ቢሆን እንድትወጪ አልፈልግም። እምላለሁ። ካላንቺ ፍቃድ ወጥቼ ስራ አልቀይርም። እዚህ ቤት ውስጥ የምታዩንም ሆነ የምትሰሚውን ነገር ለአንድም ሰው ትንፍሽ አትይም። የማየውንም የምሰማውንም ለማንም ሰው አልናገርም። በጣም ጥሩ። አሁን ተስማምተናል። ሀሳባችንን ስምምነታችንን አፍርሰሽ ከተገኘሽ ግን መጨረሻሽ ሞት ነው የሚሆነው። ዮዲት ተግባባን? አዎ ተግባብተናል የኔ እመቤት። በጣም ጥሩ። መቼም ቢሆን ማድረግ የሌሉብሽ ነገሮች አሉ። እነሱን አሁን እነግርሻለሁ። እሺ የኔ እመቤት። እዚህ መኝታ ቤት ውስጥ ምንም ነገር ብትሰሚ ያለ እኔ ፍቃድ እንዳትገቢ። ምንድን ነው ግን ያለው? ምንድን ነው? ምን አገባሽ? አሁን ነገርኩሽ አይደል እንዴ? በዚህ ሰምተሽ በዚህ ነው እንዴ ብታፈሹ? ሴትዮ ዘገምተኛ ነሽ እንዴ? አይደለም። ባትሆኚ ኑሮማ አትጠይቂ የተባልሽውን ጥያቄ አትጠይቂም ነበረ። ያምሻል እንጂ በሽተኛ። ካሁን በኋላ መቼም ቢሆን ደግመሽ እንዳትጠይቂኝ። ሰምተሽኛል? እሺ የኔ እመቤት አልጠይቅም። ሌላ የተረሳ ነገር፣ ባሌ ሴት ይወዳል። እሱ ፊት ገላሽን የሚያሳይ ልብስ ብትለብሺ ወየውልሽ። ችግር የለውም የኔ እመቤት አልለብስም። በጣም ጥሩ ተቀጥረሻል። ግን አስታውሽ፣ የተስማማንበትን ስምምነት አፍርሰሽ ከተገኘሽ ምን ትሆኛለሽ? እሞታለሁ። ትሞቻለሽ። ምን ሆነሽ ነው ብቻሽን እዚህ ቆመሽ የተከዝሽው? ችግር አለ እንዴ? አዎ አለ። ምንድን ነው ንገሪኝ። አባዬ ስለ ድሮ ፍቅረኛ ነገረች። አንተ መቼ ነበር ነግረኝ የነበረው? ስለ ድሮ ፍቅረኛ ምንድን ነው የምትነግርሽ? ምንም የሚነገር ነገር የለም እኮ። አለ እንጂ። እንዴት ነው የሌለው? ማለቴ ምንም የሚነገር ነገር የለም። ድሮ አብረን ነበርን፣
ማያስማማ ነገሮች ተፈጠሩ፣ ተለያየን፣ አለቀ። ይሄ የማያስማማችሁ ነገር ልጅ ነው? የምን ልጅ? አስወርጁ ያልካት ልጅ እሱ ነበር የማያስማማችሁ? ልጅ? የምን ልጅ? እሱን አንተ ልጠይቅ። የድሮ ፍቅረኛ ልጅ እንዳረገዘች ከዛም አንተ አስወርጂው እንዳልካት አባዬ ነግራኛለች። ውሸት ነው። እንዴት እማዬን ታምኛታለሽ? ውሸታም ነች። እርግጠኛ ነኝ ውሸቷን ነው። የድሮ ፍቅረኛ ካላረገዘችም ነበር። አርግታልኝ ነበር እና እኔ አስወርጂው ሳላት እሷ ራሷ አስወርደዋለሁ አለችኝ። ከዛ በኋላ እንዴት እግዚአብሔር የፈጠረውን ነፍስ ታጠፊያለሽ ስላት እሷ ጥላኝ ጠፋች። ልጅ አለ ማለት ነው? እኔ እንጃ። ታስወርደው ይወለድ አላቅም። ይኖርህም አይኖርህም አታውቅም ማለት ነው? አዎ። ልጅ እንዳለ እያወቅ እንዴት በሰላም ተረጋግተህ ኖርክ? እኔ በሆነውን ተረጋግቼ አልኖርም ነበር። ምን ማድረግ ነበረብኝ? ትዳር ለመመስረት ከማሰብ በፊት ልጅ ይውረድ አይውረድ ማወቅ ነበረብን። የሚቀድመውን ሳይሆን የማይቀድመውን ነገር ነበር ስታባረረ የነበረው። የማይቀድመው ነገር አንቺ ማግባት መፈለጌ ነው? አዎ፣ ከኔ በፊት ያለ ፍቃዱ በአንተ ምክንያት የመጣ ልጅ ነው የሚቀድመው። የራስህን ስሜት ከማስቀደም በፊት መጀመሪያ ኃላፊነትን ብትወጣ ይቻላል። ሳላስበው ቀርቼ አይደለም፣ አስቤው ነበረ። ልጄ ምን ላይ እንዳለ ለማወቅ ያላረኩት ነገር የለም። ግን ምንም ብፈልጋት ላገኛት አልቻልኩም። በደንብ መፈለግ ነበረብህ። ብትፈልገው ኖሮ በቀላሉ ታገኘው ነበር። ከልብ ያልፈለጉት ነገር እንዴት ይገኛል? ወደ ልትሄጂ ነው? መለያየት አለብን። በውሸት የተጀመረ ትዳር መጨረሻው አያምርም።